እዚህ ልክ ነገሮችን ማበላሸት አለብሽ ብዬ አላስብም። ካላመንሽ ነገሮችን መቀበል ካቃተሽ ባይዋጥልሽም ዋጪው። አዲስ ህይወት ጀምሯል። አንቺ ደግሞ ከልጅሽ ጋር ህይወትሽን ቀጥይ እያልን ያለ ነው በቀጥታ አማርኛው ማለት ነው። ስለዚህ ነገሮችን እየፈጠርሽ እዚች ጋር አብርሃምን እንትን አይደለም አብርሃምን እንደዚህ እሱ ነው የሚደርስብኝ ምናምን ትያለሽ። በጎን በኩል ግን ስራዬ ብለሽ ጥቃቅን ነገሮችን እየፈጠርሽ ባትሸነፊም ጥቃቅን ነገሮችን እየፈጠርሽ እሱን ለማግኘት እየሞከርሽ ነው ያለሽው። እሱ ደግሞ በዚህ በኩል ህይወት ጀምሬያለሁ ብሎ በግልጽ አማርኛ በብዙ መንገዶች እየነገረሽ ነው ያለው። ሰው ተቀበይና ህይወትሽን ለመኖር ሞክሪ። የኔን ስም ታነሳላችሁ ወልሽ በመጀመሪያ ደረጃ አሁንም ደጋግሜ የምነግርሽ ነገር ያኔ ስሜን ስላነሳ ነው እንደዛ ሊቀልድበት የፈለኩት። በነገርሽ ላይ ስሜ ሁሌ በቃ ይነሳል አይጠፋም። እዚህም ጋር ይነሳል እዛም ጋር ከራሴ ጋር አልነበርኩኝም። አሁን ግን ከራሴ ጋር ሆኛለሁና ከራሴ ጋር ደግሞ ሲሆን አንቺ እንደ እህቴ ነው ማይሽ፣ ሩታ ደግሞ እንደ ሚስቴ ነው ማይሽ። ሩታና እኔ ከዚህ በኋላ አብረን ነው የምንሆነው። በምንም አይነት ሁኔታ በምንም አይነት መንገድ ወደ ህይወቴ አንቺ እንድትመጭብኝ አልፈልግም። እኔም የራሴን ህይወት ነው መኖር የምፈልገው። ሩታም ኤፍሬምም ወንድሜ ነው እና እስከዛሬ ብዙ ጥፋት አጥፍቼባቸው ነበረ። በዛ ላጠፋሁት ነገር ደግሞ ይቅርታ ጠይቄያቸዋለሁ ስለ ሁሉም ነገር።